ዛሬ ላወራችሁ የፈለኩት ስለ አልትራሳውንድ ጋይድድ ፒአርፒ ኢንጀክሽን ነው። ጤና ይስጥልኝ፣ ዶክተር መስፍን እባላለሁ። የጡንቻ መገጣጠሚያ ስራ ስር የተለያዩ ጅማቶች ራዲዮሎጂ ምርመራና ሕክምና ሰብ ስፔሻሊስት ሐኪም ነኝ። ታወቀው ተቀንባችን የተለያዩ መገጣጠሚያዎች ላይ፣ ጡንቻዎች ላይ፣ ስራ ስሮች ላይ፣ በተለይ አትሌቶች፣ ስፖርተኞች ላይ፣ እግር ኳስ ተጫዋቾች፣ ሯጮች ላይ እንዲሁም ማንኛውም ማህበረሰብ ላይ የሚያጋጥም ጉዳት አለ፣ የተለያየ ደረጃ ጉዳት። እሱን ለማከም የተለያዩ መራጭ ሕክምናዎች አሉ። ከዛ ውስጥ ለሰርጀሪ ግዴታ የደረሰ ካልሆነ ጥሩ የሚባለው ሰውነታችን ራሱን እንዲያክም የሚደረግበት ሕክምና ነው። ይሄም አልትራሳውንድ ጋይድድ ፒአርፒ ኢንጀክሽን ይባላል። ራሱ ከሰውየው የሚወሰድ ደም ይጣራና የተጎዳውን ቦታ ኤግዛክት ቦታውን በአልትራሳውንድ እየታየ የተጎዳ ስርም ከሆነ ጅማትም ከሆነ መገጣጠሚያ ውስጥም ከሆነ ቀጥታ በመሳሪያ እያዩ ፒአርፒ ኢንጀክት ይደረጋል። ይሄ ፍቱን የሆነ ሪጀነሬቲቭ ሰውነታችን ራሱን እንዲያክም ያደርገዋል። ብላይንድሊ ከሚወጋው አልትራሳውንድ ጋይድድ ሲሆን በጣም አኪውሬት ነው። በተለይ አትሌቶቻችን፣ ስፖርተኞቻችን፣ እግር ኳስ ተጫዋቾች ላይ እንደምታውቁት ሩቲን ስራቸው ቶሎ መመለስ ምን ያህል ጥቅም እንዳለው ስለሚታወቅ ቶሎ ወደ ነበረው ቦታ ቲሹ ራሱን በራሱ አድኖ ምንም አይነት ሰርጀሪ አይደረግለት ቲሹ የተጎዳው አካል ራሱን በራሱ እንዲያድን ማድረግ ይቻላል። ይህም አልትራሳውንድ ጋይድድ ፒአርፒ ኢንጀክሽን በዶክተር ሳሊያንስ ሆስፒታል አገልግሎቱን በመስጠት ላይ እንገኛለን።